እህትና ወንድም በመንገድ ላይ ያሉ አንድ አስደንጋጭ ነገር ገጠማቸው። በጣም በፍጥነት እየነዱ ቢሆንም ከኋላቸው ያለው ትራክ ግን ዝም ብሎ ክላክስ ያደርግባቸዋል። እህትና ወንድምም የመኪናውን መንገድ የዘጉበት መስሏቸው ወንድሟ መስመሩን እንዲለቅለት ትነግረው ጀመር። ግን ትራኩ አብሯቸው መስመር እየቀያየረ ግራ ያጋባቸው ጀመር። እህትና ወንድምም ይሄ ነገር በጣም አስደነገጣቸው። መኪናው ሊገጫቸው ነበር። እነሱ ግን ፍጥነታቸውን ሲቀንሱ ነገሮች ተስተካከሉ። እነሱ መኪናቸውን ሲያቀዘቅዙለት እሱ በፍጥነት ቀድሟቸው ሄደ። እህትና ወንድም የመሰላቸው በመንገዳቸው ላይ ስግብግብ ሹፌር የገጠማቸው ነበር። ከዛም ዝም ብለው እየሄዱ በመሃል ሚያ አንድ ነገር አስታወሰች። ከ20 ዓመት በፊት ሁለት ጥንዶች በዚሁ መንገድ ላይ እየሄዱ ድንገት ተሰወሩ። ፖሊሶች ያገኙት ደም በደም የሆነውን መኪናቸውን ብቻ ነበር። ብዙ ጊዜ ደግሞ ሰዎችን የሚያጠምዱና የሚገሉ ሰዎች እንደዚህ አይነት ትራክ ነው የሚነዱት። እህትና ወንድም ይህን እያሰቡ ራሳቸውን ይረብሹ ጀመር። ግማሽ ሰዓት ያህል ከነዱ በኋላ የቅድሙ መኪና አንድ ቸርች ጋር ቆሞ አዩት። እናም እህትና ወንድም እየሆነ ያለውን በደንብ ለማየት ሲሞክሩ ሹፌሩ ደም በደም የሆነ ቦርሳ የያዘ ይመስላል። ነገሩንም እንዳዩ በጣም ፈሩ። ሹፌሩ ደም በደም የሆነውን ቦርሳ የሆነ ቱቦ ውስጥ ጣለው። እነሱም ቦርሳ ውስጥ ምን ሊኖር ይችላል ብለው እያሰቡ እያለ ሰውየው እነሱ ላይ ማፍጠጥ ጀመረ። ከዛም ምናልባትም በቦርሳው የያዘው ሰው ነው ብለው ገመቱ። ሚያም ለፖሊስ ለመደወል ስልኳን ለመፈለግ ወደ ጀርባው ወንበር ሄደች። ስልኳንም እንዳነሳችው ኔትወርክ እንደሌለ አየች። የትራኩ ሹፌር ደግሞ እነሱን ለመያዝ በፍጥነት ወደ እነሱ መንዳት ጀመረ። ሁለቱም የተፈጠረው ነገር በጣም ያስፈራቸው ጀመር። ሹፌሩ ሊገለን ነው ብለው ማሰብ ጀመሩ። ጃክ ድንጋጤ ያደነባበረው ጀመር። ነዳጁንም ረገጥ አድርጎ ሲፈጥን ትራኩ ከነሱ ፍጥነት በላይ እያበረረ ይከተላቸው ጀመር። ሁለቱም ምን ውስጥ እንደገቡ ግራ ገብቷቸዋል። ከትንሽ ሰከንድ በኋላም ትራኩ ከኋላ መጥቶ ገጫቸው። ጃክ መኪናውን ለመቆጣጠር ቢሞክርም ነገሩ ግን ከአቅሙ በላይ ሆነበት። መኪናቸው ሳይረጋጋ ትራኩ ድጋሚ መኪናቸውን ገጫው። ምንም ያህል ፈጥነው ለማምለጥ ቢሞክሩም ትራኩ ግን ሊለቃቸው አልቻለም። ደጋግሞ ይገጫቸው ጀመር። ሹፌሩ ሊገላቸው ነው የፈለገው። ጃክ ደግሞ ምናልባት እንደቀድሙ መኪናውን ካቀዘቀዝኩለት አልፎኝ ይሄዳል ብሎ አስቦ መኪናውን አቀዘቀዘ። ግን እንዳሰበው አልሆነለትም። ሹፌሩ ድጋሚ ገጫቸው። ጃክም ቶሎ ብሎ መሪውን አዙሮ አጥር ሰብሮ ሳር ውስጥ ገባ። ሹፌሩም ዝም ብሏቸው ሄደ። በመጨረሻም ከአደጋ የተረፉ መሰላቸው። በሰላም ወደ ቤታቸው እየሄዱ የነበሩ ልጆች እንዲህ አይነት ሰዎች ላይ መውደቃቸው በጣም አበሳጭቷቸዋል። ሚያም ሳይመሽ ቶሎ ወደ ቤት እንሂድ እያለች ወንድሟን መጨቅጨቅ ጀመረች። ጃክ ግን በሀሳቡ አልተስማማም። ቅድም ያዩት ደም በደም የሆነው ቦርሳ ውስጥ ሰው እንዳለ እርግጠኛ ሆኖ ያወራ ጀመር። እናም የተጎዳውን ሰው መርዳት አለብን ብሎ እህቱን ማሳመን ጀመረ። ቦርሳ ውስጥ ያለው ሰውዬ በህይወት ሊኖር ይችላል አላት። ሚያም ከወንድሟ ጋር ከመስማማት ውጪ ምንም ምርጫ አልነበራትም ነበር። ወደ ቸርቹም ተመለሱ። ይሄ ድርጊታቸው ግን እድሜ ልካቸውን የሚቆጫቸው ነገር እንደሚሆን አልገመቱም ነበር። ቸርቹ በቁራዎች የተሞላ ነው። በሮቹና መስኮቶቹ ታሽገዋል። ቸርቹ መስራት ካቆመ ረጅም ዓመት እንዳለፈው ያስታውቃል። ጃክም ቀደም ብሎ ከመኪናው ወረደ። ጃክና ሚያም ወደ ቱቦ ደረሱ። ወደ ቱቦ ውስጥ ሲያዩ ከጨለማ ውጪ ምንም አይታይም። ቱቦ በጣም ከባድ ሽታ ነበረው። ጃክም ሚያ ባትሪ እንድታመጣለት ነገራት። ባትሪውንም አብርተው ምንም ነገር ሊታያቸው አልቻለም። ሲጣሩም ምንም መልስ የለም። ጃክም ዘሎ ሊገባ አሰበ። ሚያ ግን ፊልም ላይ ሰዎች እንደዚህ ሲያደርጉ ይሞታሉ፣ ይቅርብን አለችው። ጃክም በሐሳቧ ተስማማና መግባቱን ትቶት እሷ እግሩን ይዛው እሱ ወደ ውስጥ ጠጋ ብሎ ለማየት መሞከር ጀመረ። ቢጣራም የሚመልስለት ሰው ግን የለም። ግን የሆነ ነገር እየተንቀሳቀሰ እንዳለ አስተዋለ። ሁለት ትልልቅ አይጦች ብቅ ብቅ አሉ። ጃክና ሚያም በድንጋጤ መጮህ ጀመሩ። አይጦቹም ወደ እነሱ እየሮጡ ሲመጡ ሚያ ደንግጣ ሳታስበው ጃክን ለቀቀችው። ጃክም በቱቦ ውስጥ ተንሸራቶ ጉድጓድ ውስጥ ወደቀ። ሚያም አይጦቹ ከሄዱ በኋላ በቱቦ ውስጥ ወንድሟን መጣራት ጀመረች። ጃክም በስተመጨረሻ ራሱን ከሳተበት ነቃ። ሚያ ወንድሟ መንቃቱን ስታውቅ ተረጋጋች። ጃክም ከወደቀበት ሲነሳ በደም የተለወሰውን ቦርሳ ከፊት ለፊቱ አየው። የሰው ቅርጽ የሚመስል ነገር በገመድ ታስሮ ነው። ውስጡ ሰው እንዳለ ያስታውቃል። ጃክ ቀስ ብሎ በእግሩ ነካ ነካ አረገው፣ ግን ምንም መልስ አላገኘም። ከዛ ግን ልክ ለእህቱ ሊነግራት ሲል የታሰረው ሰው እጁን አውጥቶ እግሩን ያዘው። ጃክ እግሩን አስለቅቆ በድንጋጤ ሰውየውን ሲያየው የታሰረው ሰውዬ በህይወት እንዳለ ገባው። ቶሎ ብሎ ቦርሳውን ከጭንቅላቱ አካባቢ መቅደድ ጀመረ። የታሰረውም ወጣት ልጅ ነበር። ነገሩን እንደጠረጠረው ስለሆነ ጃክ በጣም ደነገጠ። የታሰረውም ልጅ የሆነ ነገር ለማለት ይሞክር ጀመር። ጃክ ግን ሊሰማው አልቻለም። ልጁ ጃክ እንዳልተረዳው ገባውና በእጁ ወደ ሆዱ አካባቢ የሆነ ምልክት ይሰጠው ጀመር። ጃክም ቶሎ ብሎ ቦርሳውን ሲከፍት ያየው ነገር በጣም አስደነገጠው። የልጁ ሆድ ከላይ እስከ ታች ተቀዶ ከዛ በገመድ ታስሯል። ልጁም የሆነ ነገር ለማለት እየሞከረ በዛው ህይወቱ አለፈ። ይህ ሁሉ ነገር የተደረገው በዛ የትራክ ሹፌር ነው። ይህን ሁሉ ነገር ሚያ አታውቅም። ጃክም ከዚህ ነፍሰ ገዳይ ቶሎ ማምለጥ እንዳለባቸው ወሰነ። ግን ቱቦ ከፍታ ላይ ስለሆነ ሊወጣ አልቻለም። እሱ ሌላ መፍትሄ እስኪፈልግ ሚያ የሚረዳቸው ሰው እንድትፈልግ ነገራት። ሚያም የሚረዳቸው ሰው
ሰው ፍለጋ ሄደች። ጃክም ጉድጓድ ውስጥ ሌላ ብዙ ሬሳዎችን አገኘ። የተለያዩ መሳሪያዎችም ጠረጴዛ ላይ አሉ። ጃክ ጫማው ተፈቶበት ለማሰር ጎንበስ አለ። አስሮ ሲጨርስም ቀና ሲል ጣሪያው በሙሉ በሰዎች የተሞላ ነው። የተንጠለጠሉት ሰዎች በሙሉ የሆድ ዕቃቸው ወጥቶ ባዶ ነው። ጃክም ወደ መውጫው ሲቃረብ ነገሮች እየባሱ መጡ። ሚያ ደግሞ መንገድ ላይ ቆማ የሚረዳት ሰው እየጠበቀች እያለ ነፍሰ ገዳዩን ከሩቅ እየመጣ እንደሆነ ስታይ ፈርታ መኪናዋ ውስጥ ተደበቀች። መኪናውም አልነሳም አላት። ነፍሰ ገዳዩ ይገጨኛል ብላ ብታስብም እሱ ግን ዝም ብሎ አለፋት። ለካስ መኪናው ከነፍሰ ገዳዩ ጋር የሚመሳሰል መኪና ነው እንጂ የነፍሰ ገዳዩ መኪና አልነበረም። እናም ሊረዳት የሚችል አንድ ሰው አመለጣት። ሚያም ለመረጋጋት እየሞከረች እያለ ጃክ ድንገት መጣ። ሚያም በጣም ደንግጣ መጮህ ጀመረች። ጃክንም ስታየው ወንድሟ አይመስልም። ፊቱ በጣም ተቀያይሯል። ምንም ያህል ብታወራው መልስ ሊመልስላት አልቻለም። ያየው ነገር በጣም አስደንግጦት ወደ ራሱ መመለስ አልቻለም ነበር። ከ2 ሰዓት በኋላ ጃክ እዛ ጉድጓድ ውስጥ ያየውን ነገር በሙሉ ለሚያ ነገራት። ከዛ አካባቢ ለማምለጥ በፍጥነት መሄድ ጀመሩ። ልክ መምሸት ሲጀምር ቤርጎ አግኝተው እዛ ገቡ። ልክ ከመኪና ውስጥም ሲወርዱ ነፍሰ ገዳዩ እየተከታተላቸው እንደሆነ ገባቸው። ሰዎቹንም እርዳታ መጠየቅ ጀመሩ። አስተናጋጇም ለፖሊስ ለመደወል ሄደች። እነሱም እሷን እየጠበቁ እያለ ስልክ ተደወለላቸው። አንዲት ሴት ነበረች። ነፍሰ ገዳዩ ሰው እንዳልሆነ ነገረቻቸው እና በጣም የማሽተት ችሎታ እንዳለው እና አንድ የሽታቸውን ከያዘ እስኪይዛቸውና ነፍሳቸውን እስኪያጠፋ ድረስ እንደሚከታተላቸው ነገረቻቸው። ቶሎ ብለውም ካሉበት ቦታ እንዲወጡ ነገረቻቸው። እህትና ወንድም ግን ሊያምኗት አልቻሉም። የማይመስል ነገር አታውሪ ብለው ስልኩን ዘጉባት። ትንሽ ቆይቶ ፖሊስ ወደ ሆቴሉ መጣ። ጃክ የነገረውን ነገር ከሰማ በኋላም ፖሊሱ አላመናቸውም ነበር። እናም እየተከራከሩ እያለ አስተናጋጇ መኪናቸው እንደተዘረፈ ነገረቻቸው። ሁሉም እየሮጡ ወደ ውጪ ወጡ። የሆነ ሰው ገብቶ እንደበረበረው ያስታውቃል። አስተናጋጇም የሆነ የተሸፋፈነ ሰው ልብሳቸውን ሲያሸት እንደነበር ነገረቻቸው። ጃክም በስልክ ያወራቻቸው ሴትዮ እውነቱን እንደነገረቻቸው ገባው። ነፍሰ ገዳዩ የምርም በሽታ ሊደርስባቸው ይችላል። ፖሊሱም የተፈጠረውን ነገር ማመን ጀመረ። ከዛ ጃክ የመኪናው እጀታ ላይ የሆነ ነገር አየ። አቧራ የሚመስል የእጅ አሻራ ነበር። አሻራው የሰው አይመስልም። ፖሊሱም ነፍሰ ገዳዩን ለመያዝ ጃክና ሚያን ተቀላቀላቸው። በመጨረሻ ሁለቱም ሰላም ተሰማቸው። ግን አንድ ያላወቁት ነገር ሹፌሩ የፖሊሱ መኪና ላይ ወጥቶ ነበር። ከዛም ሌላኛዋ ፖሊስ ለማየት ወጣች። ከዛም ወዲያው ህይወቷን አጣች። እህትና ወንድም ግን እስካሁን ድረስ ከኋላቸው እየተፈጠረ ያለውን ነገር አላወቁም። ነፍሰ ገዳዩን ፖሊሱን ጎትቶ ከመኪና ውስጥ ያወጣው ጀመር። ከዛም ትልቅ መጥረቢያ አውጥቶ ፖሊሱን ገደለው። እህትና ወንድምም መኪናቸውን አቆሙ። ከመኪናቸው ውስጥ ሲወጡም የፖሊሱ መኪናም ከኋላቸው ቆሟል። ሚያ ቀስ ብላ መጠጋት ጀመረች። ከዛም ነፍሰ ገዳዩን አየችው። ሮጣ መኪና ውስጥም ስትገባ ነፍሰ ገዳዩ ከመኪና ውስጥ ወጣ። ሰውየው ሴጣን ነው የሚመስለው። ቶሎ ብለውም ከዛ ቦታ አመለጡ። በጣም ድንጋጤ ውስጥ ነበሩ። መንገድ ላይም የሆነ ቤት አይተው ለእርዳታ እዛ ገቡ። ቤት ውስጥ የነበረችው ሴትዮ ግን በጣም ተጠራጣሪ ናት። ምንም ያህል እንድታስገባቸው ቢለምኗትም እሷ ግን እምቢ አለች። ሚያም ሴትዮዋን እየለመነቻት እያለ ነፍሰ ገዳዩ ከኋላቸው መጣ። ትልቋም ሴትዮ ጠመንጃ ይዛ መጣች። ነፍሰ ገዳዩንም ርቆ እንዲሄድ ታስጠነቅቀው ጀመር። ነፍሰ ገዳዩም ዝም ብሎ ወደ እሷ ሊመጣ ሲል ሴትዮዋ ተኮሰች። በዛ መሃል ነፍሰ ገዳዩ አምልጦ ወደ ቤቷ ገባ። ሴትዮዋ ግን ምንም ነገር አትፈራም ነበር። እነሱ ምንም ያህል ሊያስቆሟት ቢሞክሩም እሷ ግን ነፍሰ ገዳዩን እገለዋለሁ ብላ ወደ ቤቷ ገባች። እህትና ወንድምም ዝም ብለው ከማየት ውጪ ምንም ምርጫ አልነበራቸውም። ከዛ ጥይት ተተኮሰ። ሴትዮዋም በበሩ በኩል መጣች። እነሱም ጠጋ ብለው ሲያዩ ሴትዮዋ ሞታለች። ነፍሰ ገዳዩ አየር ላይ አንጠልጥሎ ይዟት ነው። እነሱም ሮጠው መኪናቸው ውስጥ ገቡ። ልክ ለማምለጥ ሲሞክሩ ሹፌሩ መኪናቸው ላይ ዘሎ ወጣ። ሚያም መኪናዋን ወደ ኋላ ስታደርገው ነፍሰ ገዳዩ ዘሎ ወረደ። ከዛ ይጠብቃቸው ጀመር። ከመግጨት ውጪ ምንም ምርጫ አልነበራቸውም። ግን ምንም ያህል በፍጥነት ቢነዱ እየዘለለ ያመልጣቸዋል። ከብዙ ያልተሳካ ሙከራ በኋላ ነፍሰ ገዳዩ ሰው እንዳልሆነ ማመን ጀመሩ። ሚያም ያላትን አቅም ሁሉ ተጠቅማ ነፍሰ ገዳዩን ለመጨረሻ ጊዜ ለመግጨት ሞከረች። በአሁኑ ግን አልዘለለም ነበር። ሚያም እየደጋገመች ላዩ ላይ መንዳት ጀመረች።